አዲሱ የዓለማችን የጦርነት ስጋት። ዓለማችን በሀገራት የድንበር ይገባኛል ምክንያት በርካታ ግጭቶችን አስተናግዳለች። የከፉ እልቂቶችንም አይታለች። ሀገራት ለመሬታቸው መከበር ሚሊዮን ዶላሮችን በየዓመቱ ለጦር ኃይላቸው ይመድባሉ። 24 ሰዓት በሳተላይት ጭምር የሚጠበቁ በመሬትም እንኳን ሰው ወፍ ዝር የማይልባቸው እጅግ አደገኛ የሀገራት ድንበሮች አሉ። ዱራንድ ላይን የተባለው ድንበር የግጭት መነሻ ከሆነ 100 ዓመታት በላይ ሆኖታል። ይሄ በአፍጋኒስታንና በፓኪስታን መሃል የተቀመጠ ድንበር ለበርካታ ጊዜያት ሁለቱ ሀገራትን ጦር ያማዘዘ ስፍራ ነው። የፓሽቶን ህዝቦች ተብለው የሚጠሩ በሁለቱ ሀገራት የሚገኙ የፓሽቶናውያን ጎሳዎች በዚህ ድንበር ለሁለት ተከፍለው ይኖራሉ። በድንበሩ መካለልና በግዛቱ መቆረስ አፍጋኒስታን ዛሬም ድረስ የሆነው ልክ አይደለም፣ በድንበሩም መስመር አላምንበትም ትላለች። ፓኪስታን በተመሳሳይ ድንበሩ በአፍጋኒስታን በተደጋጋሚ እንደሚጣስና በግዛቷ እንደማትደራደር ደጋግማ ስትናገር ይደመጣል። ፓኪስታን በዱራንድ ድንበር ብቻ አይደለም ከአፍጋኒስታን ጋር የምትጋጨው፣ በርካታ ወንዞችንም ከአፍጋኒስታን ጋር ትጋራለች። በተለይ በኢንዱር ወንዝ ላይ የይገባኛል ጥያቄ ደጋግመው የሚያነሱበትና ዛሬም ድረስ የሚወዛገቡበት ስፍራ ነው። እነዚህ በእስያ አህጉር የሚገኙ ሁለት ሀገራት በተለይም በመካከለኛውና በደቡብ እስያ አካባቢ ተጽዕኖአቸውን ለማስፋት ዛሬም ድረስ እየተፎካከሩ ነው። አፍጋኒስታን የፓኪስታን ባላንጣ ከሆነችው ህንድ ጋር የጠበቀ ወዳጅነት አላት። ወደ ህንድ የሚሄድ የንግድ መስመርም አላት። ይሄ ለፓኪስታን ሁሌም በአፍጋኒስታን ጉዳይ እንቅልፍ እንዳትተኛ የሚያባንናት ነገር ነው። ህንድና ፓኪስታን ዛሬም ድረስ በዘለቀውና በተለይም በካሽሚር የተነሳ የሚካረሩበት ጉዳይ ሁሉም ሰው ያውቀዋል። የጠላት የጠላት ወዳጄ ነው እንዲል የሀገር ሰው። አፍጋኒስታንና ፓኪስታን በዚህ የተነሳም ይጣላሉ። በተለይ ፓኪስታናውያን አፍጋንና ህንድ ያላቸው ወዳጅነት ሁሌም ቢሆን እኛን ለማጥቃት ነው እያሉ ሲከሱ ይደመጣል። የአፍጋን ያሁኑ መንግስት ማለትም ታሊባን በፓኪስታን ላይ ቂም ከቋጠረ ውሎ አድሯል። አሜሪካ በአፍጋን ላይ ዓመታት በቆየችበት ጊዜ ሁነኛ አጋሯ የነበረችው ፓኪስታን ነበረች። በዚህ የተነሳም ታሊባን በድጋሚ ወደ ስልጣነ መንበሩ ሲመለስ ለፓኪስታን አስተዳደር እንደ ትልቅ ስጋት ነበር የተቆጠረው። ሰሞኑን የተለመደው የድንበር ላይ ውዝግባቸው እንደ አዲስ አገርሽቷል። በሁለቱ ሀገራት ድንበር መሃል ከባድ ግጭትም ተቀስቅሷል። ሀገራቱ አንዳቸው ሌላኛቸውን እየከሰሱ በከባድ መሳሪያ ጭምር እየተተኳኮሱ ነው። ይሄ በከባድ መሳሪያ ጭምር የተጀመረ የድንበር ላይ ውጊያ ቀጥሎ ወዴት እንደሚያመራ ማንም መገመት አይችልም። ከግጭቱ ጥቂት ቀናት አስቀድሞ ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ አፍጋኒስታን እንደሚመለሱ ሲዝቱ ነበር። በዚህም ብቻ አላበቁም። ፓኪስታንን እስከ አፍንጫዋ እንደሚያስታጥቋትም ተናግረዋል። በዚህ የተነሳ ሰሞነኛው የሁለቱ ሀገራት ውጥረት ጦር መማዘዝ ብዙ ትርጉም እየተሰጠው ነው። ቀጣይ ምን እንደሚፈጠር ማንም አያውቅ። ሰላም ለዓለማችን ይሁን። ቸር ቆዩልን።